ይኸውላችሁ ፈጨሁት። አካበሽ እንዳትሉኝና ሽታው ማለት ነው። አታም ነው በቃ ሽታው አናወጠው ቤቱ በጣም ነው ደስ የሚለው። ሰላም ጤና ይስጥልኝ። ውድና ተከበራችሁ የሀገሬ ልጆች እንዴት ናችሁ? ደህና ናችሁ ወይ? እግዚአብሔር ይመስገን ደህና ነኝ። ሰላማችሁ ይብዛ ያላችሁበት። ላይክ ሰብስክራይብ በማድረግ ጀምሮ የዚህን እንጀራ አገጋገር ገብታችሁ ሽሮ ውስጥ ካላችሁ ደግሞ ነው ላሳያችሁ። አደስ ከቢር ይሉታል አረቦቹ። ትላልቁ አተር ነው እነሱ አደስ ከቢር ይሉታል። ያው ሽሮዬን መጀመሪያ አጠብኩት። እጥብ አድርጌ አሰጠዋለሁ። ተከታተሉኝ እንዴት እንደምሰራ። ጊዜ ስለወሰደብኝ የቪዲዮን ፈጠን ያደረኩት፣ አለበለዚያ በጣም ረጅም ነበር የሚሆነው። እጥብ አድርጌ በፀሐይ አሰጣሁት። ከዛ በኋላ ቅመሞችን አዘጋጅለታለሁ። አብራችሁኝ ነው ቤተሰብ ያልሆናችሁ ቤተሰብ እንድትሆኑ በትህትና ጠይቃለሁ። ቪዲዮን ላይክ አድርጉ፣ ከቻላችሁም ደግሞ ሼር የምታደርጉ ደስ ይለኛል። እና እንግዲህ እንደዚህ መልኩ ጽድት በጣም ቆሻሻ ነው፣ ሳናጥበው አይሆንም። አዋራለሁ ምንም ታሽጎ ቢመጣ። ከዛ አጠብኩት። ከዛ አደረኩት። ከዛ ቆላሁት ማለት ነው። በጣም የሚገርም ሽሮ ነው ያዘጋጀሁት። በጣም ቆንጆ ነው። ከዚህ በኋላ ከኢትዮጵያ ሽሮ ላኩልኝ ማለት ቀረ። ከዛ ቆላሁት። ከቆላሁት በኋላ አቀዘቀዝኩት። ያው እዚህ ጋር ቀይ ሽንኩርት፣ ነጭ ሽንኩርት እና ዝንጅብል አለኝ ማለት ነው። እንግዲህ ያው ቅመም ቢጎድልም ባለው ነገር መጠቀም እንችላለን። ነጭ ሽንኩርቱንና ዝንጅብሉንም ቀይ ሽንኩርቱንም በዛን ያደረጉት። እንግዲህ ቪዲዮን እንደነካካችሁ ቪዲዮ እንዳይረዝምብኝ ፈጠን አድርጌው ነው እንጂ ጊዜ ይወስዳል። ያው እንግዲህ ምንም ነገር ትዕግስት ይፈልጋል፣ ድካም ይፈልጋል። ጥሩ ውጤት ለማግኘት የትኛውም ነገር መድከም አለብንና ግድ ነው። ሽንኩርቴን ቀይ ሽንኩርቱንና ዝንጅብሉን ላጥኩት። ከዛ ከተፍኩ፣ አጠብኩኝ። ምንድነው ስጋ መጥበሻ ወይ ደግሞ ሮዝመሪ ነበረኝ ደረቁን፣ እሱን አደረግኩኝ። ቁርንፉድ አደረግኩኝ። ያው እንግዲህ አጥቤ ያሰጣሁት የቆላሁትንም ሽሮዬን ከዚህ ጋር ሸከሸኩት ማለት ነው። ለምን ብዙ ቅመም ስለሚጎድለው አብሮ እንዲብላላ። ያው እዚህ ጋር ቁርንፉድ ነው የጨመርኩት። መሸክሸካው ራሱ አስቸግሮኝ ነበር። ያው ከመቆጫው መቆጫው ወይም ማፍጫ ቢሆን ሽንኩርቱ ዝንጅብሉ ይደቃል፣ ውሃ ይሆናል። በአንድም አልፈለኩም፣ እንዲሸከሸክ ነው የፈለኩት። ከዛ አንድ ላይ እንደዚህ ያደረኩት እንዲብላላ ማለት ነው። ተብላልቶ ለ4 ሰዓት አስቀመጥኩት። ተብላልቶ ሽታው እንዲወጣ ነው። ሽንኩርቱ የዝንጅብሉ ነው ሽንኩርቱና ቁርንፉድ ይገባ አይገባ አናውቅም። ያው ሙከራ ነው፣ ግን የሚገርም ሽሮ የጣፈጠ ሽሮ ነበረ ነገር ልጆች። እና ማዳም ቤት እንደዚህ ሽሮ ማዘጋጀት ይቻላል ማለት ነው። ጠሉኝ በዚህ ክስ ማድረግ ያስቀምጠዋለሁ። እና አልሙኒየም ነው የከደንኩት። ለምን ሽታው ፌስታል ወይ ደግሞ ሸፋ ብናደርግበት ሽታው አደገኛ ነው። ይኸውላችሁ ትላንትና ጠቅልዬ ያስቀመጥኩትን እንዳያችሁት ከ24 ሰዓት በኋላ አሁን ፀሐይ ላይ ላውጣው ማለት ነው። ከቅመሙ ጋር በደንብ ተብላልቷል። ሽታው ራሱ እንዴት ደስ እንደሚል እንደዚህ የጠቀለልኩት። እንግዲህ ሽታው በጣም ይረብሽ ነበር ማለት ነው። አያስገባም ቀቤቱ ግን ምንም ሽታ አልነበረም። አሁን ስከፍተው ግን ተናወጠ። እንደዚህ እንግዲህ ብዙ ቅመም ስለሌለው ብዙ ቅመሞች ይጎሉታልና ለዛ ነው ከነጭ ሽንኩርቱና ከዝንጅብሉ ከቀይ ሽንኩርቱ ጋር እንደዚህ አድርጌ አፍኜ ለ4 ሰዓት ያስቀምጥኩት። አሁን ፀሐይ ላይ አሰጠዋለሁ የሚባለው። ያው እንግዲህ የዱባይ ፀሐይ ሰውንም ያደርቃል አይደለም ማለት ነው። በአንድ ቀን ይደርቃል ብዬ ተስፋ አደርጋለሁ። እየመጣው እንደዚህ ያደርገውና ሲደርቅ ደግሞ አምሰዋለሁ። ቅመሙ እንዳያርብኝ ቀስ አድርጌ እስቲ እናየዋለን። በኋላ እንግዲህ ይድረቅ።
ያው ሽሪዬ ደርቃለች። ከዛ ቀጣዩ ምንድን ነው የሚሆነው? ያው እዚህ ጋር ያው ቅመም ባይባልም እንደ ቦታው እንደ ሀገሩ ለሽሮ አምሮት ነው የሚሆን ነው እንጂ ሽሮ አዘጋጃጀት እያሳያችሁ አይደለም። በነገራችሁ ላይ ግን ይሻላል። እንዲሁም አንዳንድ ሴቶች ከሚያዘጋጁት ኢትዮጵያ ካሉት ማለት ነው። ይህ በጣም አሪፍ ነው። ምንም አይልም። ቆንጆ ነው አሰራሩ። ላይ ቁሌቱ መንጠቀቅ ነው እንጂ ቆንጆ ሽሮ ነው የሚሆነው። እና እዚህ ጋር ምን አለኝ? ጦስኝ አለኝ፣ ጨው አለኝ፣ ነጭ አዝሙድ አለኝ። ነጭ አዝሙድ ነጭ ቅመም ማለት ነው አለኝ። ከዚህ በይዤ የመጣሁት ነው። አልቋል። ይሄ ብቻ ነው ያለ። ቅመም አምጥቼ ነበር እና ሀብሽ አለኝ። አመስ አድርጌዋለሁ። የእነሱ በርበሬ የአረቦቹ በርበሬ ያቃጥላል፣ ግን ያው ትንሽ ቀጠል እንዲያደርግ አድርጌበታለሁ። እዚህ ጋር ደንብላል አለኝ። ያው መጀመሪያ እንዳያችሁት እዚህ ውስጥ ነጭ ሽንኩርት፣ ቀይ ሽንኩርት፣ ዝንጅብል ወደም ይጨምርበታለሁ። ከዛ ደርቆልኛል። አሁን ምንድነው የማደርገው? በአምሰው አመሰ ባደርገው በመጥበሻ እሳት ላይ ባደርገው ቅመሙ ይቃጠልብኛል። ነጭ ሽንኩርቱ፣ ቀይ ሽንኩርቱ ይቃጠልብኛል። ስለዚህ ምን አደርጋለሁ? ኬክ መጋገራ ወይ ደግሞ ፍሮም እንደዚህ አድርጌ መጨረሻ ላይ አድርጌ ቀስ ብሎ እንትን ነው የቅመሙ እንዲታመስልኝ አብሹን ግን አምሸዋለሁ። ለምን አብሽ ያው ቶሎ እሳት አይገባምና እንዳይመርብኝ ማለት ነው። ከዛ ምን አደርጋለሁ? ኦቨን ውስጥ ጨምረዋለሁ። ከዛ ስፈጭ ነው ማሳያችሁ። ስፈጭ ብቻ ሳይሆን መጨረሻው እስከሚበላ እንዴት ቆንጆ ሽሮ እንደሆነ ምስክር ፈልጌ ነው። ከዛ ወደ መፍጨት ገባሁኝ። ስፈጫው አላስቸገረኝም ነበር፣ እግዚአብሔር ይመስገን። መፍጫው ራሱ በደንብ ደርቆልኝ ነበር፣ ሳርብኝ ምንም ሳይሆን መፍጫው ራሱ በጣም ተመችቶ ድቅቅ ብሎ ነው የተፈጨልኝ። ሽታው አጋጣሚ ሆኖ ሰዎች ልዝናኑ ሄዶ ነበር እንጂ ሽታው አያስገባም። እና የእኛን የቅመሞቻችን የበርበሬያችን ሽታ የምንወደው እኛ ብቻ ነን። እነሱ የማያውቁት ሽታ ስለሆነ ግራ ነበር የሚገባቸው ቢኖሩማ። የሁላችሁ ሽሮአችን ወፍጮ ቤት ነበርኩ። እንግዲህ እንዳያችሁት ነፍቼዋለሁ። መጨረሻ የወጣ ይሄ ነው። ይሄን ደፋዋለሁ። ለዚህ አላስጮምና ደቃቆ ነው። ከዚህ በኋላ በቃ አልነፋውም። ደግሜ አንድ ዙር በዚህ አድርጌ ፈጨዋለሁ። በደንብ ድቅቅ እንድልልኝ ስለፈለግኩኝ እንዲሁ አንዴ ፈጨውና በቃ ወደ ዕቃ ነው የምገለብጠው ማለት ነው። አልነፋውም። ወንፊት አያስፈልገውም። ከዚህ በኋላ ሁለት ቦታ ነው ያደረኩት። ይሁላችሁ ፈጨውት። አካበሽ እንዳትሉኝና ሽታው ማለት ነው አታም ነው በቃ ሽታው አናወጠው ቤቱ። በጣም ነው ደስ የሚለው። በቃ ምንም ከኢትዮጵያ ሽሮ አይተናነስም። በሱ ብላ ኮረሪማ የተወሰኑ ነገሮች ነው እንጂ የሚቀሩት ሽታው በጣም ምርጥ ነው። በጣም ማለት ነው። በቃ ፈጭቼ በዚህ ጨምሬ እመጣለሁ። ቪዲዮ እንዳይረዝምብኝ ፈጠን አደርገዋለሁ ቪዲዮን ማለት ነው። እንዳትሰለችሁ በዚህ መልኩ ሰርታችሁ ሞክሩ እና ይኸውላችሁ ጨርሻለሁ። በዚህ እቃ እንዴት እንደተፈጨ ማሽኑ ራሱ በጣም ነው የተመቸኝ። እንዲሁም እኔ ምንም አይነት ማሽን አልገዛውም ነበር። ምንም የጁስ መፍጫ ምንም አልገዛውም። ይህንን ይዤ ለመሄድ ወሰንኩኝ ማለት ነው። በጣም ወደድኩት። ድቅቅ አድርጎ ነው የፈጨልኝ። መፈጨቱ መድቀቁ ያስታውቃል። በቃ ይሄ ይበቃል። ይሄን አሁን የምሰራው ይኸውልኝ የተዘጋጀለት ቁሌት ንጹህ ነው። በቃ አልፋን ከዚህ በኋላ ብያቸዋለሁ። የሁላችሁ ሱርዬ